እሺ እኔን ኢሞ ላይ አብራት ከምትሰራው ልጅ ጋር ኢሞ ቁጥርህን ስጠኝና ኢሞ ላይ ሀቢባ ነኝ ልበልህና ኢሞ ላይ እኔና እሷን አገናኘን ግሩፕ አድርገህ እኔ አንተ እሷ ግሩፕ እንሆናለን። ከዛ እኔ ኮንታክቷን አድሳረግ እኔና እሷ ማውራት እንችላለን እኮ። የአንቺ ስልክ ላኪ። እኔ ነኝ ወይስ አንቺ ነሽ ምልኪ? አንተ ነህ ያንተን ቁጥር ምትልክልኝ። ከዛ እኔ ኢሞ ላይ ሀቢባ ነኝ እልሃለሁ፣ ድምፅ እልክልሃለሁ። ከዛ እኔና እሷ አንተ ኢሞ ታስራለህ። ግሩፕ ታውቃለህ? ኢሞ ካላወቅህ አጠገብክ ያለ ሰው ጠይቅ ያስረዱ። እሺ እሺ እሺ። እዚሁ ልጻፍልሽ ስልክህን ወይስ? አይ አይደለም፣ በውስጥ ነው የምትልክልኝ። ቆይ አንዴ ልክ ያስገባው ልክ ልጃይ ከላይ ፎሎ አድርጋትና አሁን ላክላት። አንተ ከዚህ ሳትወርድ እኔ እናንተ በኢሞ መገናኘት አለብን። ክፍሏ ለምን ተቆለፈ? ክፍሏ ቁልፍ ነው ብላለች። እሺ ስቲል ክፍሏ አንተ ግቢ ውስጥ አይደል? ሌሊት ላይ ነው እሷ ተኝታ ነው። ተኝታስ ቢሆን አምቡላንስ ድምፅ፣ ጩኸት፣ የፖሊስ ምናምን ጋጋታ አያስነቃትም ከእንቅልፏ? ከዛ ሴት አለችስ ብላ አትጠይቅም? እንዴ ክፍሏ ቁልፍ ነው ብቻ በቃ አላየኋትም። ዝም ዝም ይባላል ወይ ምናምን ብላ አትጠይቃም? እኔ ጓደኛዋ ነኝ ልንገርሽ። እኔና እሷ በጣም ቅርብ ቤት አለን። ቤስት ፍሬንድ ነው። ጥያቄ መልሽልኝ እድልዬ። አንቺ ነሽ የጓደኛዋ ስልክ አትሰጥም ልንገርሽ። ስልክ አትሰጥም ልጅቷ። ሌላው አልፈልግም ብለሽ ውሸታም ነሽ። የጻፍሽው የጓደኛዋ ስልክ አለኝ ብለሽ ነው። ሳትዋሺ እኔ ጓደኛዋ ነኝ ኢንፎርሜሽን ልንገርሽ ብለሽ ነው መጻፍ ያለብሽ። የጓደኛዋ ስልክ አለኝ ካልሽ በኋላ ስልክ አትሰጥም። ዋይ ለምን ዋሽ? የውሸት ኮመንት ትጽፊያለሽ? አይደለሁም ታዲያ እኔ አይደለሁም የጻፍኩት። ባይ ለምን ስልክ አትሰጥም? ለምን አትተባበረንም? እሷ ንጹህ ከሆነች ጓደኛዋ ለምን ስልክ አትሰጥም? ዋይ እንዴ እስከት እሺ ሀብዬ ይቅርታ በጣም እንደሰራኩብሽ። አዎ እኮ ውሸት አትጻፍኩ። እሺ ቆይ በመጀመሪያ አንቺ እኔ ስልክ አለኝ ብዬ አልጻፍኩም። እኔ ጓደኛዋ ነኝ፣ የቅርብ ጓደኛዋ። የት ነው የምትተዋወቁት? አንድ ሀገር ነን፣ አንድ አካባቢ ነን። የዝዋይ ልጅ ነን። እሷም እኔም ጓደኛሞች ነን። እኔም ሳውዲ ነው ያለሁት፣ እሷም ሳውዲ ነው ያለችው። ኦኬ ሳውዲ ከመጣችሁ በአካል ተገናኝታችሁ ታውቃላችሁ? የምትሰራበትን ቦታ ታውቃለች? እኔም ጠለብ ነኝ፣ እሷም ጠለብ ነኝ። መውጣት እኮ አንችልም። ኦኬ እሺ። በስልክ ነበር የምታወሩት? አዎ በስልክ በኢሞም በሁሉም ነገር እናወራለን። ቪዲዮ ኮል አብዛኛው ጊዜ ላይቭ ላይ አብረን ነን። ብዙ ሰዓቷን አብረን ነው የምናሳልፈው። ላይቭም ትገባ ነበር? አዎ እንገባለን። ሪካርድ ሁላ አለኝ። አንቺ ላይቭ ገብተሽ አንቺ ላይቭ ከፍተሽ እሷ ገዝተሽ ላይ ትመጣለች ወይስ እሷ ናት? አይደለም እሷ ናት የምትከፍተው። እሷ ናት ምን ጊዜ የምትከፍተው እሷ ናት። ምክንያቱም የእሷ ስራ ሌሊት ነው። ህጻናቶቹ ስለማይተኙ ሌሊት ነው የምትቀመጠው አብዛኛው ጊዜ። አለች የተባለችው ሰራተኛ ደግሞ የጽዳት የምግብ ስለሆነች አይገናኙም ከነም። እሷ ስትተኛ ይችኛዋ ትነሳለች። ምንም የሆነ የሚያገናኛቸው ነገር የለም። አንዳንዴ አልፎ ባህል ምናምን ሲኖር ነው የሚገናኙት። እና ደግሞ በባህሪም አይግባቡም። አትግባባትም ልጅቷ እና ደማነስ አለባት። እሺ ቆይ ትዕግስት እዛ ቤት ስንት ጊዜዋ ነው? አመት ከ3 ወሯ 5ኛ ወር ላይ ነው፣ ጥር ላይ ነው የመጣችው። እሺ ያቺ ልጅስ አብራት የምትሰራው ስንት ጊዜዋ ነው? እኔ እንጃ የእሷን አልጠየኳትም። ያቺኛዋ በስንት ብዙም አይግባቡም። አታውቅም፣ አይግባቡም ከነም። የሆነ ጊዜ አሟት እኔ አንቺን እንኳን ባጣሽ ራሷን ትስታለች። ብዙ ጊዜ ስልኳን ስጭኝ እላታለሁ፣ አልሰጥም አለችኝ። ለብዙ ሰው ነው የማልሰጠው ልጅቷ። እኔ አልሰጥም ስልኬን ብላኛለች፣ ምን ላደርግ ምናምን አለችኝ። ከዛ ቲጂ 2 ቁጥሮች እኔ ነኝ ቁጥር የሰጧቸው። የመደም አሁን ያዘችው ቁጥር አለ። እኔ ሴቭ ያደረኩት ነው። ፍቅረኛው እኮ ቲጂ ስልክ ሳታነሳ ስትቀር የሚደውለው እሱ ጋር ነው ያገኛታል። እሱን ከሱ ጋር እንደሚያወሩ ራሱ እኔ ዛሬ ነው የሰማሁት። እንደሚያወሩ አልነገረችኝም ለኔ። አሁን ነው እዚህ ቤት ሲያወራ ነው የሰማሁት። እንደሚያወራት ራሱ ሴትዮዋን ምንም አይግባቡም ከነም አይግባቡም። ከልጅቷ ማለት ነው። ማነው ስሟ ልጅቷ? ስሟ እኔ እንጃ ስሟ። ቲክቶክ ግን አለኝ፣ ሼር ላደርግልሽ እችላለሁ። የልጅቷን ቲክቶክ አንቺ ከቲጂ ጋር ይሄን ዓመት ጊዜ ጓደኛው ናችሁ ስታወሩ አንድ ቀን አብራት የምትሰራትን ሰራተኛ ስም ነግራሽ አታውቅም? አነግራኝ አታውቅም። እንደማይግባቡን የነገረችኝ ግን የቆሼ ነው ማረቆ ምናምን የሚባል ከተማ አለ። ከዝዋይ ወደዛ ናት። ከዛ አካባቢ መጣች ይመስለኛል ምናምን ብላኝ ነበር ከዚህ በፊት ስጠይቃት ማለት ታማ ሆስፒታል የተኛች ጊዜ የፋሲካ ዕለት ቀን ሙሉ ስልክ አላነሳችልኝም። ብደውልላት ከዛ ከምሽቱ ወደ 3 ሰዓት 4 ሰዓት ላይ ትምህርት ስላልነበረ እዚህ ያልተኛውም ነበር። ደውላልኝ ፎቶቿን ምናምን ልካልኝ እጇን ስታሳየኝ የመርፌ እንትን አለ ምን ሆነሽ ነው ስላት ዛሬ እኮ ራሴን ስቼ ትንሽ ከኋላ መጥቶኝ ሳልነቃ ቀን ሙሉ ሆስፒታል ነው ያልኩት። ለዛ ነው ስልክ ያላነሳሁልሽ አለችኝ። እና ይሄንን ስሰማ ነው እኔ አንቺ እንኳን ብትጠፊብኝ እሷን ላውራት፣ ምክንያቱም ሁለት ናችሁ ስለው አይ አንግባባም፣ ከሷ ጋር የምንገናኝበት እንትን ራሱ የለም፣ ብታወራሽም በትክክል አታወራሽም፣ ለዛ አልሰጥሽም ብላ ተለከለች። እሺ ታዲያ ከፍቅረኛዋ ጋር እንዴት ሊያውቻሉ? ለአንቺ ለሴት ጓደኛ ስልክ እኔም ጥያቄ ሆኖብኛል። አላውቅም እንዴት እንደሚያወሩ። ስልክሽን ትሰጪኝና ዋትስአፕ ላይ ሼር ታደርጊልኛለሽ ቲክቶኳን። እሺ ችግር የለውም። እሺ ሶፊ አንዳችሁ ግቡ። እድል አንቺ እኔን ፎሎ አላደረግሽኝ፣ ፎሎ አድርጊ ጄዲ። እሺ ማሪ ይቅርታ በጣም ሶፊ አንዳችሁ ግቡልኝ። ይሄው ለሶፊ ቁጥርሽን ላኪና አሁን ዋትስአፕ ላይ ሀቢባ ነኝ ስልሽ ሼር አድርጊልኝ። እሺ ይባል። እሺ ሶፊ ለሶፊ ነው ምልክላት ቁጥር ለሶፊ ቁጥርሽን ዋትስአፕ ትጠቀሚያለሽ? ሁለት መንገድ። ኦኬ ላኪላት። እሺ እንትን ቆይ ላኪና ቁጥርሽን ሳይመን ድሪንክ ዋተር ልክ ያለው። እሺ አሁን አይልሽ እና ማለት ነው ከአንቺ ጋር ለመጨረሻ ጊዜ ያወራችሁት መቼ ነው? አንቺ እና ትዕግስት? እኔና እሷ ያወራ ነው ይመስለኛል ማክሰኞ ምናምን ላይ ነው።
ከ6 ምናምን ቀን በፊት ከዛ ለኔ ሴትዮዬና እኔ በጣም አንዳንዴ ኔትወርክ ትዘጋብኛለች ምናምን ለ2 ቀን ዘጋችብኝ ኔትወርክ ማለት ነው። ሳትከፍትልኝ 2 ቀን በሙሉ የለውም እኔ ኦንላይን ላይ። በሶስተኛው ቀን ስመጣ ነው ላይቭ ፈለግኳት፣ ስልኳን ደወልኩኝ ደጋግሜ አታነሳም። በቃ ከዛ በኋላ ጠፋችብኝ። አሁን ቢያንስ ሳምንት ይሆናታል ከጠፋች። እሺ መጥቷል። እድል አልሰማሁሽም። ይቅርታ ለመጨረሻ ጊዜ ያወራችሁት መቼ ነው? ማክሰኞ። ልክ ከፍቅረኛዋ ጋር ያወራችሁ ማክሰኞ ነበረ። ምን አለችሽ ማክሰኞ ዕለት? ማክሰኞ ዕለት በሰላም ያወራ ነው። እንደዚሁ ሰላም ተባባልን። ደህና ነሽ ወይ? እኔ ደህና ነኝ ምናምን አለችኝ። ከዛ ደግሞ ስለሆነ ወርቅ እንደጠፋ ምናምን በሱ እየጠረጠረቻት እንደሆነ ነገረችኝ። ሴትዮዋ በወርቁ እየጠረጠረቻት እንደሆነ ከዛ በሱ እየጠረጠረቻት እንደሆነ ነገረችኝ። ከዛ በኋላ ደግሞ እኔ እንደ አልወሰድኩም፣ ግን ስትጠይቂኝ እኔንም እሷንም ጠርተሽ አንድ ላይ ጠይቂኝ፣ ምክንያቱም ሁለታችንም ነን እዚህ ቤት ውስጥ የምናገለግለው አልኳት። ግን እሷን ትታ እኔን ብቻ ነበር እንትን ስትለኝ የነበረችው ምናምን ብላ ነግራኛለች። ደግሞ ከዚህ በላይ ወይስ ኮምፓውንድ ነው ቤቱ? እንደ ኮንዶሚኒየም ነው። የቲክቶክ ላይ ያለ የቲጂ ቲክቶክ ላይ ያለ ቤታቸው የተቀረጸ አለ ይላ አይደለም። እና ደግሞ ሀቡ ከዚህ በፊት ቤት ስታጸዳ ቲጂ ልጅም ትጠብቃለች። የሴትዮዋን ቤት የምታጸዳው እሷ ናት ክላሷን። ከዚህ በፊትም ቢሮ ተመልሳ ነበረ። መልሳ ወስዳት ነው እያጸዳች እያለ እጣን ይሄ የእጣን ማጭሰው ከሰል ወድቆ ከሜካፕ ጋር ተገናኝቶ ተቀጣጥሎባት ነበረ ቤቱ ማለት ነው። ሜካፑ እንዳለ እንትን ብሎ ምንጣፎች ምናምን ተቃጥለው መልሳት ነበር። እና ደግሞ የዛኔ ሰውየው መቷታል እንዳለ ፊቷ ሰንበር በሰንበር ነበር። የሴትዮዋ ባል በጣም ነው የመታት ቢሮ ሳይወስዳት ማለት ነው። አዎ መቷታል። ላይ እንደውም ብዙ ሰዎች ነበሩ። ድንገት ነው ተቃጠለብሽ ብሎ መልሳ ላይ ያለች ነው የመታት። እሱን ራሱ አይደለም ላይቭ ላይ አይደለም መታ ነው። እኔ እዛ ላይ ነው ያየኋት። ፊቷ ላይ ሰንበር ምናምን ሆኖ ነው ያየኋት። መቷት። ሰንበር ሆኖ ላይቭ ገብታ ሴት ሰውዬ መታኝ ነው አለች። እሱ ነው እንደዚህ ሆኖ ምናምን ብላ ቪዲዮ ላይ ሰርታለች። ድንገተኛ እንትን እንደሆነ ራሳችሁን ጠብቁ ምናምን ብላ ቪዲዮ ሰርታለች ሁላ። ስለተቃጠለባት ነበር ይሄ ኬዝ ማለት ነው። መምታቱን አይደለም ቪዲዮ ነው እንደ መምታቱን ነው ቪዲዮ የሰራችሁ ወይንስ በድንገተኛ አደጋ ወድቆብኝ ዕጣን ማጨሻው የመዳም ሜካፕ ተቃጠለ ምናምን ብላ? ከዛ ደግሞ ላይቭ ገባቸው። የዛኑ ቀን ስታለቅስ እኛ ፈልገናት ምናምን ስደውልላት አትነሳም። ላይቭ ገባች። ከሆነ ሰዓት በኋላ ስትገባ ፊቷ ላይ ሰንበር አለ ማለት ነው። ምን ሆነሽ ነው ምናምን ስንላት ተመቶኝ ነው ሰውየው መቶኝ ነው ምናምን አለች። እሱም አለ እሷና አብራት የምትሰራው አጸዳ አይግባቡም ካልሽ እንዴት ከፍቅረኛዋ ጋር ስትጣላ ታስታርቃታለች? እኔ እንጃ እሱን እኔም ጠይቂልኝ። እኔ ምንም አውቀው ነገር የለም። ስለዚህ ለምን እሱ ከኔ ጋር ስንጣላ የምታስታርቀን እሷ ናት። ቲጂ ስልክ ካላነሳች የምደውለው እሷ ጋር ነው ብሏል። እና አንቺ እንደዚህ ክሎዝ ሆናችሁ በጣም የተቀራረባችሁ ጓደኛ ሆናችሁ እንዴት ፍቅረኛዋ አጸደጋ የቲጂ ፍቅረኛ አጸደጋ እንደሚደውል እንዴት አታውቂም ነበር? እንዴት ቲጂ አልነገረችሽም? እሱን እኔም አላውቅም። እሱን አላውቅም። እንደማይግባቡ ነው። እኔ ብቻ አይደለም ለማንም አልሰጥም። አሁን አጎት ልጅ ቅድም የገባችሁ ራሱ እሷ ሁላ አስጠይቂያታለሁ። ትስጠንና እንያዝ ምናምን ብያት ነበር፣ ግን አልሰጥም አለች። አሰሪዋ ፖሊስ ነው ፖሊስ ነው አሉ። ባልየው ፖሊስ ነው አሉ። እሺ የቲጂ አሰሪና የአጸዳ አሰሪ ወንድማማቾች ናቸው? ምንድን ነው ግንኙነታቸው? ነው አንድ ናቸው እንጂ የምን ወንድም። እቺ ልጅ ትይዛለች ምናምን የሴትዮዋን ቤት ታጸዳለች፣ ያቺ ደግሞ ምግብ ትሰራለች፣ ቤት ታጸዳለች። ታዲያ እንዴት አንድ ክፍል አያድሩም? ታዲያ እንደዛ ከሆነ አንድ ክፍል አያድሩም። ሰዓታቸው የተለያየ ነው። ቲጂ ሌሊት ነው የምትቆየው ብዙ ጊዜ። ዳሪን መጠየቅ ትችላለች። ሌሊት ቲጂ ምንድን ነው ስራዋ? ልብስ ታጥባለች፣ ትወቅሳለች። ህፃን ልጅ ትይዛለች፣ ልብስ ትተኩሳለች እያጠበች። ህፃናቶቹን ልጆቹን መያዝ ነው አብዛኛው ጊዜ እሷ ስራ። ያጸደ ስራ ያጸደ ደግሞ ቤት ማጽዳትና ምግብ ምናምን መስራት። እንደዛ ከሆነ አጸደ ከዳማ ክፍል ሰራተኛ ክፍል ታድራለች፣ ቲጂ ልጆች ክፍል ነው የምታድረው። አረ የሆነ እንትን ነው የሆነ ልብስ የምትተኩስበት ምናምን ነው፣ ግን አንድ ላይ ነው ብቻ የሆነ ቤት ውስጥ ነው የምታድረው። የሆነ ክላስ አለ። ኦኬ እሺ አብረው ነው የሚበሉት ምሳ እራት ኪችን ውስጥ? እቺ እኮ ቀን ቀን ትተኛለች። አብረው ሲበሉ አላየሁም። ቲጂ ቀን ቀን ትተኛለች ብዙ ጊዜ ከጠዋት ከነጋ በኋላ ቀን ሙሉ ትተኛለች። ያቺ ደግሞ ቀን ሙሉ ትሰራለች። በምን ሰዓት ተገናኝተው? ሌሊት ምንድን ነው የምትሰራው? ልጆቹ አይተኙም እንዴ? ልጆቹ አይተኙም። ሌሊት አይተኙም። የአረብ ልጅ እኔ ቤትም እዚህም ያሉት አይተኙም። እኔ ጋር ራሱ እዚህ አይተኙም። ትምህርት ያሌለ ቀን ሌሊቱን ሙሉ ነው የምንቀመጠው አብረን። ስለዚህ ሌሊት ለምን እንደሆነ እንጂ ስለምታደር ልጅ እየጠበቀች ከነጋ በኋላ ሌሊት ነው ላይፍ የምትገባው። ልጅ ትጠብቃለች። አዎ ልብስ ትተኩሳለች። ብዙ ጊዜ ልብስ እየተኮሰች ነው የምትገባው። ኦኬ ልጆቹ እየተጫወቱ እሷ ልብስ እየተኮሰች ነው ላይፍ የምትገባው። ቀን ቀን ትተኛለች። ኦኬ መሀል ላይ እንኳን ላይቭ ላይ በመሀል እየመጣች ድምጿን ሰምተሽ ምናምን አታውቂም? ሰራተኛ አላውቅም። ስልክ የሆነ ጊዜ ብቻ የሆነ ሁለተኛ ስልክ አለ የእሷ ይመስለኛል። አላውቅም እንዴት እንደምታመጣው ግን ስልክ አለ። ሌላ ሁለተኛ ስልክ ቲጂ የላትም። ስትመጣ ግን አይቻት አላውቅም። ይችል ልጅ እኔ ራሴ ትላንትና ነው ይሄን ነገር ከሰማ በኋላ ሼር የተደረገልኝ አካውንት ያየኋት። አይቻት ራሱ አላውቅም። እኔ ባይኔ እሷ ምን አይነት ሰው እንደሆነች ራሱ ትላንትና ያየኋት እኔ በመልክ ቲክቶኳን ሼር አድርገውልኝ ነው ያየሁት። ላውራት ፈልጌ ግን አለሆነ በምን እርግጠኛ ሆንሽ? ራሷ ናት ቪዲዮ አብረው ሰርተዋል። አንድ ቪዲዮ በመዝሙር የሰሩት ቪዲዮ ነው። በቃ አብረው ቪዲዮ ስለሰሩ ነው ያወቅሽው እኮ። ይበቃበት ይመልስ ነው። በጣም ጥሩ። አሁን ይኸውልሽ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። አይቼዋለሁ። አመሰግናለሁ አቡዬ። አደራሽን አውጪልን። እኔም ፈርቻለሁ፣ በጣም ፈርቻለሁ። በቃ በጣም ማርያምን በጣም መግባቴን በቃ ወላ እንድጠራጠር ነው ያደረገችኝ። የሆነ በቃ ሞቼ ማደር ምናምን እየመሰለኝ ነው። ለሁላችንም ነው ስታስቢያት አንቺ ቲጂን እንደማወቅሽ መጠን በጣም ጓደኛ እንደመሆናችሁ መጠን ራሷን ልታጠፋ የምትችል ልጅ ናት ብለሽ ምንም ለኔ ተስፋ ነው የምትሆነው። እኔ ምንም እመቤቴን ምንም ሰምቼ አላውቅም። ምንም ሁሌ እንደሳቀች እንደተጫወተች ነው። አንድ ቀን ስለ እንደዚህ ተስፋ የሚቆርጥ ንግግር ከሷ ሰምቼ አላውቅም። እንደውም ለኔ ተሳታታታውሩ ማለት ነው። ቤቴ ክፍሌ ሊፈትሹ ነው ብላ ነግራሻለች ለፍቅረኛዋ እንደነገረችው? አዎ ሊፈትሹ ነው አለችኝ። ግን እኔም ብቻ ነው የምትፈትሽኝ። ለምን እንደሆነ ግራ ገብቶኛል። እና ደግሞ ትነጫነጫለች ይመስለኛል። 10 ተጠራታለች ምናምን ብዙ ጊዜ ላይቭ ላይ ራሱ ሆነን እኔ ሞኒተር ስላለኝ እኔ ብዙ ጊዜ የምቀመጠው እሷ ላይ ሄዳ ብዙ ሰዓት ቆይታ ትመጣለች። 10 ነው የምጠራት
እሷን ብቻ ለምን ትፈትሻለች? ያቺም አለች እኮ ከፈተሹ በኋላ ወርቅ አግኝቶ እየተጠፋ የተባለው ወርቅ ሻንጣ ውስጥ አግኝተው በዛ ተናደዱ ነገር አድርገዋት እንዳይሆን እኮ ነው። እስኪ ደሬ እባክህ እየጠበኩህ ነው። ኢሞዋን ሼር አድርግልኝ። በዚህ ኮንታክት ሼር የሚባል አለ። ኢሞዋ ቀጥታ ወደ እኔ ሼር ካላወቅበት ወይ ሞባይል ቤት ቢሆን አቅራቢያ የሚገኝ ሞባይል ቤት ጠይቀህ ያስረዱ። አጠገብ ያለ ሰው ጠይቀህ እባክህ ዘገየ። እደውላለሁ፣ እየፈለግኳት ነው። አሁንም እደውልላታለሁ። አንቺም ፈልጊያት አለችኝ። ከዛ እኔ እሱ ትዝ ስላለኝ ብቻ ለዚህ አሁን ሊቢያ ላለው ልጅ ላኩለት እንደ ሌሎቹ ልጆች እንዲረዳኝ ማለት ነው። እነዚህ ልጆች ጋርም የላኩት እኔ ነኝ። የሆነ ቴሌግራም ግሩፕ አላቸው ሰው የሚረዱበት፣ እዛ ላይ እኔ ነኝ እንዲረዱኝ የጠየቅኩት። እነሱ ናቸው ወደ አንቺ እንትን ያሉልኝ እና ስፈልጋት ነበር። በቃ ከዛ በኋላ መፈለግ ጀመርኩ በደንብ ውስጤ፣ ምክንያቱም በጣም ፈርቷል። ትዝ ሲለኝ ለካ ስለ ወርቁም ጉዳይ ላይ በፊቱም አለ ስለመጣት በቃ የሆነ ነገር እንደሆነች ገባኝ። ውስጤ እንደዛ ነው በቃ የተሰማኝ። ምንድነው የተሰማሽ? መፈለግ ጀመርኩ። ፈራውኝ በቃ መቷታላ። እኔም የምጠረጥረው መታወት ይሆናል። ሲመቷት ጸጥ ብላባቸው ራሷን አጥፍታ ነው። የደም ማነሱ እንትን አለ። ራሷን የሚያስታት ከሆነ ሲመታት አትችልም። እንቅልፍም በስነ ስርዓት ስለማተኛ ይሄን ተደምሮ ነው እንደዛ እንድትሆን ያደረጋት። እና እንደዛ ነው። ወይኔ በጣም ያሳዝናል። በቃ የለኝም እኔ እናት ሼር አድርጊልኝ የምትባል ፈልጋለሁ። ሞታም ከሆነ መስማት እሺ። አንቺ ፓስፖርት ኮፒ አለሽ? ይኸውልሽ ፍቅረኛዋ እየላከልኝ ኢሞዋን፣ እሱን እኮ ነው ተቆጣጣ ብቻ ነው የሚያውቀው። ኢሞዋን እየላከልኝ አይደለም። ኢሞዋን ምን ላድርግ? ማን ነው ኢሞዋን የሚያውቀው ከፍቅረኛዋ ውጪ? እሺ የአብራት የምትሰራው ልጅ እኔ ጠይቃለሁ፣ ወጥቼ እኔም ጠይቃለሁ። ግን እኔ የቪዛው እንትን ስጠይቅ ሰጥተውኛል። እና ደግሞ የኢትዮጵያው ደላላም አለኝ። ከፈለግሽ ሚረዳ ከሆነ ልሰጥሽ ይችላል። የኢትዮጵያ ደላላ አይጠቅም። እኔ የምፈልገው ይኸውልሽ ከአንቺ ፓስፖርት ኮፒ ያላከኝ ኤጀንሲው የሳውዲ ያለው ቢሮ ቁጥር ነው የምፈልገው። እንዴት ላግኝ? እሱን ለመደሟል በሰው ላስደውል። እሷም እሺ አትልም። አይ መዳም ጋር መደወልማ